የአሁኑን የቫላንታይን ቀን ብቻችሁን ያሳለፋችሁ ሰዎች አይዟችሁ ብላችኋለች። ለምድራችን ቅርብ የሆነችው ኮከብ ፀሐይ ማለት ነው። አነስተኛ የሚሆኑት የከዋክብት አይነቶች እንደኛ ያለችው ፀሐይና ሌሎቹን ጨምሮ ሲንግል ናቸው፣ ብቻቸውን ነው የሚኖሩት። ነገር ግን አብዛኞቹ በአጽናፈ ዓለም ውስጥ የምናገኛቸው የኮከብ አይነቶች ባይነሪ የምንላቸው ለምሳሌ ሁለት ኮከብ አንዱ አንዱን የሚዞርበት፣ ሌላው ደግሞ ትሪፕል እና ከዛ ያለፈ ቁጥር የበዛ የኮከብ አይነቶች ናቸው። የእኛና ጥቂት የኮከብ አይነቶች ግን ሲንግል ናቸው። አንድ ኮከብ ሲንግል ወይም ብቸኛ ስታር ወይም ሲንግል ስታር የሚሆንበት ምክንያት ለምሳሌ ሲፈጠርም ብቸኛ ሆኖ ሊፈጠር ይችላል፣ ወይ ደግሞ ባይነሪ ሲስተም ሆኖ ባለ ሁለት ኮከብ ስርዓት ሆኖ አንደኛው ድሪፍት ሊያደርግ ይችላል። አንደኛው ኮከብ ሌላኛውን ኮከብ ተለይቶት ሊሄድ ይችላል ወይም ድሪፍት ሊያደርግ ይችላል በተለያዩ ምክንያቶች። ስለዚህ ያ ኮከብ ሲፈጠር ባይነሪ ስታር ነበር፣ አንደኛው ኮከብ ሲለየው ሲንግል ስታር ሊሆን ይችላል፣ ወይ ደግሞ በተፈጥሮም ሲፈጠርም ሲንግል ስታር ሊሆን ይችላል። ፀሐያችን ኮከብ ሲንግል ስታር ከምንላቸው ባለ አንድ ኮከብ ስርዓት ናት። የሶላር ሲስተማችንን 99 ከመቶ የሚሆነውን ክብደት ይዛ ያለችው ፀሐይ ናት። ፕላኔቶችን፣ አስትሮይዶችን እና ሁሉንም ምድርን እንጨምራችሁ ብትደምሯቸው የስርዓተ ኮከባችንን ወደ 0.1 ምናምን የሚሆን ፐርሰንት ብቻ ነው የሚይዙት። ሌላውን 99% የምትይዘው ፀሐይ ናት። ፀሐይ ብቸኛ ብትሆንም ሲንግል ስታር ብትሆንም ለሰው ልጆች እና በምድር ላይ ላሉ ፍጡራን በሙላ ህይወት የሚያስገኝና ህይወትን ሊደግፍ የሚችል ፀሐይዋን ማብራት ወይንም ብርሃኗን መስጠት አላቆመችም። ስለዚህ ሲንግልም ብትሆኑ ችግር የለውም፣ ይህን ያህል ዲፈረንስ አይፈጥርም ልላችሁ ነው። እስቲ እናንተ የተሰማችሁን ኮመንት ላይ አሳውቁኝ። ሳይንሳዊ ነገር የሚመቻችሁ ከሆነ ላይክ፣ ፎሎ፣ ሼር አድርጉ። አመሰግናለሁ።